በዲላ ከተማ ታሪክ ይህ ሳምንት ተራ ሳምንት አይደለም። ሰማይ ለሕዝባችን የጉብኝት ቀጠሮ ይዞልናል። እግዚአብሔር በቤታችሁ ሊያገለግላችሁ መጥቷል። ሰላም የዲላ ከተማና የጌዲዮን ዞን ነዋሪዎች በሙሉ የጌታ ጸጋና ሰላም ለእናንተ ይሁን። እግዚአብሔር ከተማችንን ሊጎበኝ የፈውስንም ጊዜ ሊሰጠን ቀጠሮ ይዞልናል። ከየካቲት 1 እስከ 7 2018 ዓ.ም የሶስቱ መልአክ መልእክት አብሳሪዎች ሚኒስትሪ ከደቡብ ኢትዮጵያ ሰበካ ጋር በመተባበር ለሰው ሁሉ የሚሆን ታላቅ ምስራች እነሆኝ ይላል። በዚያ ሳምንት ነፃ የጤና ምርመራ፣ የተፈጥሮ ሕክምናና የምክር አገልግሎት ይሰጣል። በየዕለቱም ምሽት ከ12 ሰዓት ጀምሮ ለነፍስ እርካታን የሚሰጥ ልዩ መንፈሳዊ ፕሮግራም ተዘጋጅቶላቸዋል። አደራ ይህ ለሁሉ እንዲደርስ ሼር እንድታረጉና ከሁሉ በላይ ጌታ እግዚአብሔር በመካከላችን እንዲገኝ ልጆቹን እንዲጠራና የነፍሳትን ምርኮ እንዲሰጠን እንድትጸልዩ በጌታ ፍቅር እንጠይቃችኋለን። እግዚአብሔር ይባርካችሁ።